የእነዚህ ሁሉ መላእክት አለቃ የሆነው ቅዱስ ሚካኤል ይባላል። በትሕትናው ልዕልናን ያገኘ ቅዱስ ሚካኤል በእግዚአብሔር ዘንድ የተሰጠው ክብር ከማንኛውም መልአክ የበለጠ መሆኑን መጽሐፍ ቅዱስ በግልጽ ይነግረናል። ሚካኤል ማለት መኑ ከመ አምላክ ወይም መኑ ከመ እግዚአብሔር፣ እንደ እግዚአብሔር ያለ ማን ነው፣ እንደ አምላክ ያለ ማን ነው ማለት ነው። ይህም የእግዚአብሔርን ገናናነትና እርሱን የሚመስል አምላክ እንደሌለ የሚያመላክት ነው። እንደ እግዚአብሔር ያለ ቅዱስ፣ ንጹሕ፣ ሩህሩህ፣ ኃያል፣ ረቂቅ ማን ነው ብለን ከጠየቅን መልሱ የለም የሚል ይሆናል። ቅዱስ ሚካኤል የስሙ ዘርፍ ሆነው የሚጨመሩ መጠሪያዎች አሉት። እነዚህም ከእግዚአብሔር ዘንድ የተሰጠውን የባለሟልነት ክብር የሚገልጹ ናቸው። ይኸውም መልአከ ኃይል፣ መጋቤ ብሉይ፣ መልአከ ምክሩ ወዘተ ናቸው። መልአከ ኃይል የተባለው እግዚአብሔር በእሱ አማካኝነት ታላላቅ ሥራዎችን በመሥራት ኃይሉን ስለገለጸ ዲያብሎስን ከነሰራዊቱ ስላሸነፈ ነው። መጋቤ ብሉይ የተባለበት ምክንያት በብሉይ ኪዳን ውስጥ ከእግዚአብሔር የተላከ ብዙ ታላላቅ ሥራዎችን የሠራ በመሆኑ ነው። መልአከ ምክር ወይም የእግዚአብሔር የምክሩ አበጋዝ የተባለበት ምክንያት ደግሞ እግዚአብሔርን በምክሩ ይረዳዋል ለማለት ሳይሆን እግዚአብሔር የሚሠራውን ሥራ